የማክበር ሰላምታዬን እያቀረብኩ ዛሬም እነሆ አስገራሚ የስነ ተዋልዶ ዜና። በሬን ማን ጠምዶት አይሉም ቀን የጣለለት ይደረጋል ሁሉም አለ አዝማሪ። አንዲት እናት የሁለት የተለያዩ አባት ልጆችን በአንዴ ልትጸንስ እንደምትችል ያውቃሉ? ያለሙንም የከበደንም እንዲህም ሆነ። በቪየትናም በ2016 እንደ ፈረንጅ አቆጣጠር በአንድ ሆስፒታል ውስጥ የተወለዱ መንትዮች መልክ እጅግ በጣም በመለያየቱ አንዱ ሉጫ ፀጉር ሌላኛው ደግሞ ጥምብዝብዝ ያለ ፀጉር በመሆኑ የዲኤንኤ ምርመራ ተደርጎ የሁለት የተለያዩ አባቶች ልጆች መሆናቸው ተረጋግጧል። እንዲሁም በ2015 በአሜሪካ ኒው ጀርሲ አንዲት እናት ለሁለት መንትያ ልጆች የአባትነት ቀለብ ለመጠየቅ ፍርድ ቤት በሄደችበት ወቅት ዳኛው የዲኤንኤ ምርመራ እንዲደረግ አዞ ነበር። በምርመራውም ልጆቹ የተለያዩ አባቶች እንዳሏቸው ታውቋል። እንዲሁም በኮሎምቢያ በ2020 በናሽናል ዩኒቨርሲቲ ኦፍ ኮሎምቢያ የጄኔቲክስ ላብራቶሪ ውስጥ በተደረገ ምርመራ ተመሳሳይ ሁኔታ ያላቸው መንትዮች በመኖራቸው በይፋ ተመዝግቧል። በቻይና ዢያምን በ2019 አንድ አባት ልጆቹን ለልደት ምዝገባ ይዞ በሄደበት ወቅት የዲኤንኤ ምርመራ እንዲያደርግ ተጠይቆ አንደኛው ልጅ የእርሱ እንዳልሆነ ተደርሶበታል። እንግዲህ እርሶ ምን ይላሉ? ይህ በሳይንሱ ዓለም ሱፐር ፌኩንዴሽን ይባላል። ይህም አንዲት እናት በአንድ የእርግዝና ወቅት የሁለት የተለያዩ አባቶችን ጽንስ በአንዴ ልትሸከም ትችላለች። ይህ በጣም አልፎ አልፎ የሚከሰት ሲሆን በሕክምናው ዘርፍ ሱፐር ፌኩንዴሽን ተብሎ ይጠራል። ይህ ክስተት አንዴ ሊፈጠር እንደሚችል የሚከተሉት ነጥቦች ያሳያሉ። አንደኛ፣ የተለያዩ አባቶች ያላቸው መንትዮች። ሁለተኛ፣ የወንድ የዘር ፍሬ የመቆየት አቅም። ሶስተኛ፣ የጽንስ ልዩነት። እነዚህን ይመስላሉ። ሙሉ ማብራሪያ ከፈለጋችሁ ይህንን የዜና ቻናሌን ኮፒ፣ ላይክ፣ ሼር አድርጉ። አመሰግናለሁ።